አልገባኝም። ሄርሜላ ሳንቺ ቆይ ሰው ጠፍቶ ነው የምር? ምን ነው ባላባ? አሁን እኮ የልጅ አባት ነው አይደል እንዴ? የልጅ አባት ነው። አብርሽ ምናልባት እየታገሰሽ ሊሆን ይችላል እንጂ እንዲህ የምር ወደ ሪል ነገር እኔ አይመስለኝም። እንደዛ እኮ ቢሆን ልጄን አሳይኝ፣ ልጄ ፈልጌ ነው እንደዛ የሁሉ ነገር ውስጥ ኖርማሊ እንትን ባይኖሩ አይፈልግም ነበረ። ግን አንቺ አኳንሽ የሚመስል ሆን ብለሽ እሷን ለማናደድ ሆን ብለሽ ትዳራቸውን ለመበጥበጥ ሆን ብለሽ የምታደርጊያቸው እያንዳንዱ ነገሮች ሆን ብለሽ እንድትበሳጭ ወይም ደግሞ ሰላሟን ለመንሳት አይነት ነገር ነው እየመሰለ ያለው። በተለይ ቤት ድረስ እየመጣሽ ለምንድነው የማታስተውይው ሄርሜላ? አንቺስ ብትሆኚ እንዲህ ምንድነው ችግርሽ? በግልጽ መናገር ነው በቃ። እዛም እያለች እንደዚህ ተበጠብጭ ነበር። እንደገና እናት አባቷን ጋር መጥተሽ አረጋ። በእናትሽ በጣም ነው የሚደብረው። እንዴ እንዲህ አይነት ነገር ምንድን ነው? እቃቃ እኮ አይደለም የያዙት አይደል? እነዚህ ልጆች ትዳር ነው ሲጀመር። ልጅ መጥቷል። በቃ ልጅ መጥቷል። ቆም ብሎ ማስተዋል ነው። ምንድነው እቃቃ መጫወት? እንደዛ የሚያደርጋቸው ስርዓት ያዙ እንጂ ምንድን ነው ያዙ ይልቀቁኝ ማለት? በጣም ነው የሚገርመኝ። ሩታ የራሷ ጊዜ ያስፈልጋታል። አሁንም ቢሆን ራሷ አስተዋይ ልጅ ናት። በራሷ ነገሮችን ማኔጅ ማድረግ የምትችል ልጅ ናት። ማንም ስለነገራት ማንም ስለመከራት የሚሆን ነገር የለም። በራሷ አውቃ ወስና ጠንቅቃ የምታውቅ ልጅ ናት። በቃ ባጭሩ እኔም ስለተናገርኩ የሆነ ሰንበዲ ስለተናገረ ሳይሆን በቃ አሁን ከልጇ ጋር ነው ማሳለፍ ያለባት። የአራስነት ጊዜዋን ከልጇ ጋር ነው ማሳለፍ ያለባት። የአራስነት ጊዜዋን ማረፍ ነው ያለባት። እቺ ልጅ እኮ ሰው እኮ እኔ በጣም ይቅርታ አድርጉልኝ፣ ስሜታዊ ሆኜ ነው እየተናገርኩ ያለው። ለምን ዝም ማለት ስለከበደኝ ነው። በቃ ዝም ባልን ቁጥር ነገሮች እየባሱ ነው እየመጡ ያሉት። እቺ ልጅ አንዳንዴ እረፍት ስታጡ ውስጣችሁ ሰላም ሲነሳችሁ የምትበሉት ምግብ አልጠጋ ብሏችሁ ያውቃል? ሰውነት አለ። ልክ እንደዛ ነው እቺ ልጅ እየሆነች ያለችው። ስታዩት ፋሚሊ ስታዩ ፊቷ የአራስ ፊት ይመስላል። ፊቷ የአራስ ፊት ራሱ አይመስልም እኮ። በቃ በሰቀቀን ነው ያለችው። የምትበላው በሰቀቀን ነው። አፒታይት የለም ምናምን ነገር። ለምን ትረበሽ? ሰላም ለምን ይረበሽ?